ዕለቱን ሰዓቱን ጊዜውን አስመልክቶ የሚያስተምረውን መላከ ብርሃን መምህር ጸዳሉ ወርቁ ይሆናሉ። በዚህ በደብራችን የስብከተ ወንጌል አገልጋይ ናቸው። ቀጥታ ወደ እሳቸው። ሰላምና ፍቅር ድህነት ባገኘንበት በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ትምህርት መስቀል በሥላሴ ስም መላ ሰውነታችንን እናመጣዋለን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ናኩቶ አያሌው የደብራችን ዋና አስተዳዳሪ፣ የመንጋው ጠባቂ፣ ክቡር መምህራችን መላከ ሰላም ቀሲስ አበባው፣ ክቡር የደብራችን ዋና ጸሐፊ መምህር ሙሉጌታ አያሴ፣ ሌሊቱን በአገልግሎት በምስጋና እግዚአብሔርን ስታመሰግኑ ያደራችሁ መምህራን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ ማለዳ በእግዚአብሔር ፍቅር ተጠርታችሁ በዚህ ምሕረት አደባባይ የተሰበሰባችሁ የእናታችን የቅድስት ድንግል ማርያም የቃል ኪዳን የበረከት የአደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ይመስገን ብለን እንድናመሰግነው የጠራን ስሙ ለዘላለም የተመሰገነ ይሁን። እንግዲህ መመሪያ አባታዊ መመሪያ ሲሰጥ መስማት ግዴታ ነው ማለት ነውና ነገር ግን አንዳንድ ጊዜ የኛ ሐሳብም ከናንተ ጋር ያልተስማማ ይመስላል። እንደ ወንጌል አገልግሎት የምታዳምጡት መምህር የለም ማለት ይቻላል፣ ወይም ደግሞ እኛን የጠላ ሕዝብ አለ ማለት ነው እንጂ ወንጌል ሲሰበክ በእርጋታ ነው መሰበክ ያለበት። እኛም የእግዚአብሔርን ሐሳብ ነው የምናወራው፣ የሰፈር ወሬ አይደለም። መልእክቱ የእግዚአብሔር መልእክት ነው። ይሄ ደግሞ ጉዳዩ ደግሞ የነፍስ ጉዳይ ነው። ነገር ግን በእርጋታ እንድንሰማ መንፈስ ቅዱስ ልቦናችንን መክሮና አስተምሮ ይምከረን። እንግዲህ ዛሬ መጻጉዕ ነው። መነሻ ሐሳቡን ልትድን ትወዳለህ ወይ በሚል ሐሳብ ወይም ደግሞ የእግዚአብሔር ቃል እንደ እግዚአብሔር ሐሳብ እንናገራለን፣ እንደ እግዚአብሔር እናወራለን። ሰው አልሰማ ያለው ሰው ስለራሱ ስለሚያወራ ነው፣ ሰው ስለራሱ ስለሚናገር ነው ማለት ነው። ነገር ግን እንደ እግዚአብሔር ሐሳብ የሚናገር ሰው፣ እንደ መንፈስ ቅዱስ ሐሳብ የሚያወራ ሰው አይደለም ሰዎች ቀርቶ ምድርም ያዳምጣሉ ተብሎ ተጽፏልና መነሻ ሐሳቡ ልትድን ትወዳለህ የሚል መነሻ ይሆናል ማለት ነው። ወደ ኋላ መለስ ብለን በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ መነሻ የሆነውን እግዚአብሔርን ሐሳብ ስናነሳ የአይሁድ በዓል የሚያከብሩት በታላቁ በኢየሩሳሌም ቤተ መቅደስ ባህላቸውን ያከብሩ ነበር ይላል። ታሪካዊ ሐሳቡ ታሪካዊ መነሻው ማለት ነው። አይሁዳውያን ባህላቸውን የሚያከብሩት በኢየሩሳሌም በታላቁ ቤተ መቅደስ ነበረ ይላል። ታዲያ ሕዝቡን በአንድነት ይሰበሰብ ነበር። እግዚአብሔርም ደግሞ ለፈውስ ለታምራት በእነሱ መካከል ይገኝ ነበር ይላል። ለምን አልኳችሁ? ለፈውስና ለታምራት ሕዝቡ ይሰበሰብ ነበር። እግዚአብሔርን በዚያ መካከል ሆኖ ድንቅ ታምራትን ያደርግ ነበረ። ይሄ ዓላማው በኢየሩሳሌም በታላቁ ቤተ መቅደስ የተሰበሰበው ሕዝብ ምን ያስፈልገው ነበር? ፈውስ ያስፈልገው ነበር፣ ድነት ያስፈልገው ነበር ማለት ነው። ይህን በዓል ለማክበር አምላካችን መድኃኒታችን ኢየሱስ ክርስቶስ አብሮ ከእነርሱ ጋር ይሰበሰብ ነበር። ምናልባት እንደ ብሉይ ኪዳን ታሪክ ስናነሳ የብሉይ ኪዳንን ሐሳብ ስናወራ በዚያ የነበረው መስዋዕት እንደሚያልፍ እንደሚቀየር አምላካችን እግዚአብሔር ያውቅ ነበረ። እንደሚያሳልፈው እርሱ ራሱ ጠንቅቆ ያውቅ ነበር። ነገር ግን ይሁን እንጂ የአይሁዳውያንን ወይም ደግሞ ይህን የፋሲካ በዓል ለማክበር ይህ እስከሚያልፍ ድረስ በዓሉ ወደ ሐዲስ ኪዳን እስከሚመጣ ድረስ አብሮ ከእነሱ ጋር ያከብር ነበር። መሰረታዊ ሐሳቡ ይሄ ነው። የመጀመሪያ ሐሳቡ ይሄ ነው። ከዛ በኋላ ግን በዚህ ውስጥ የተደረገ ድንቅ ታምር አለ። ለብዙ ዘመናት አልጋ ላይ ተጣብቆ የኖረ ሰው ማለት ነው። በበሽታ በተለያየ በሽታ የተመታ ሰው ነበር ማለት ነው። ታዲያ እሱ ብቻ አልነበረም፣ ብዙ ሕዝብ በበሽታ ተመቶ ነበረ። የእግዚአብሔርን ፈውስ የእግዚአብሔርን ምሕረትና ይቅርታ የሚጠባበቅ ሕዝብ ነበረ። ምናልኳችሁ የእግዚአብሔርን ምሕረትና ይቅርታ የሚጠባበቅ ሕዝብ ነበረ። ወዳጆቼ ወደዚህ ስንመጣ ሌላ ዓላማ የለም።
የለንም። ከእግዚአብሔር ምሕረትን ፈልገን ከእግዚአብሔር ይቅርታን ፈልገን ለመዳንና ለመፈወስ በቃሉ ለማረፍ ነው የመጣ ነው። ለመዳንና ቃሉ ግን ሊያሳርፈን አልቻለም። ስለዚህ ሌላ አጀንዳ አለን ማለት ነው። ሌላ ጉዳይ አለን ማለት ነው። የመጣንበትን ዓላማ ለአንድ አቡነ ዘበሰማያት ተረጋግቶ የሚደግም ለእግዚአብሔር የሚያቀርብ ክርስቲያን ይኖር ይሆን? በዚህ ሁኔታ ስናየው ማለት ነው ተረጋግተን ለእግዚአብሔር የምናቀርበው ምስጋና ከእግዚአብሔር የሚደርስ ነው ወይ ብለን ጠንቅቀን ማወቅና መረዳት ክርስቲያናዊ ግዴታ ስለሆነ ማለት ነው እና የብሉይ ኪዳኑን ስርዓት መስዋዕትና በዓል አከባበር እንደሚያሳልፈው ቢያውቅም ነገር ግን በዓሉን ከነሱ ጋር ያከብር ነበር። ታሪካዊ ሀሳቡ ታሪካዊ መነሻው ይሄ ነው። ይህን ካልን በኋላ እንግዲህ መተርጉማኑ በብዙ ሀሳብ በብዙ ምስጢር መቼም ምስጢርን ማብራራት ምስጢርን መግለጥ በመንፈስ ቅዱስ ተቃይቶ ስለሆነ አባቶቻችን የሰው በሚገባ ማንነት ወደ ሰው አይምሮ በሚገባ በሰዎች ልብና ውስጥ እንዲያርፍ በማድረግ ሀሳቡን አብራርተው ተናግረዋል ማለት ነው። ታዲያ ወደ ታይ ወረድ ብለን ስናይ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየተጠባበቁ በሽተኞች፣ አንካሶች፣ ዕውሮች የውሃውን መንቀሳቀስ እየተጠባበቁ የሚኖሩ ነበሩ ይላል። ፈውስን ፈልገው ወዳጆቼ የታመሙ ሰዎች ናቸው። መራመድ የማይችሉ ሰዎች ናቸው። ማየት የማይችሉ ሰዎች ናቸው። መራመድ የማይችሉ የሚጨንቀን አይናችን ማየት ሲሳነው ነው። የሚጨንቀን እግራችን መራመድ ሲያቅተው ነው። የሚጨንቀን ሰውነታችን ሲዝል ነው። ያን ጊዜ ነው ጩኸት የሚበዛው። ያን ጊዜ ነው ልቅሶ የሚበዛው። ለምን ካላችሁ አልጋ ላይ ተኝቶ መዋል ከባድ ነው። ለምን ካላችሁ በግር ብረት ታስሮ መዋል ከባድ ነው። በማይነጋ ሌሊት ውስጥ መኖር ከባድ ነው። ተስፋ በመቁረጥ ውስጥ መኖር ከባድ ነው። ነገር ግን የውሃውን መንቀሳቀስ እነዚህ በሽተኞች የውሃውን መንቀሳቀስ ይጠባበቁ ነበረ። የውሃውን መንቀሳቀስ ውሃውን ደግሞ የሚያናውጸው የእግዚአብሔር መልአክ ነበር ይላል። እግዚአብሔር መልአክ ደግሞ የሚወርደው ውሃውን ለመቀደስ ውሃውን ለማንጻት ሰዎች እንዲደኑበት ለማድረግ የእግዚአብሔር መልአክ ውሃውን ለመባረክ ይመጣ ነበር። ታዲያ የመላእክት አገልግሎት ያልገባን የመላእክት ተራዳይነት ያልገባን ታዲያ ብዙዎች ነን። ለዛ ነው ቅዱስ ጳውሎስ እንዲህ ይላል፣ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። ለወንጌል ያለን ቦታ አናሳ ነው። እውነት ለመናገር በሌሊት ከካህናቱ ጋር አብረው እንደ ሊቃውንቱ ሲዘምሩ የሚያድሩ እኮ አለ። ቅዳሴውን ደግሞ ቀጥ ብለው የሚያስቀድሱ አማኞች አሉ እኮ። ነገር ግን የመጨረሻው መደምደሚያ ሐሳብ የሕይወታችን ራስ የሆነ ወንጌል አይደለም እንዴ? እስከ መቼ ነው እኛስ ስንናገር ስናወራ ሁልጊዜ ማስተካከል፣ ሁልጊዜ አስተያየት መስጠት? ባለመግባባት ውስጥ እንኖራለን ማለት ነው። ሁልጊዜ አስተያየት ለምንድን ነው ያልተግባባ ነው? ወንጌል እኮ ነው፣ ሰላም እኮ ነው፣ ፍቅር እኮ ነው። ወዳጆች ታዲያ ግን ይገርማችኋል፣ የብሉይ ኪዳኑን ታሪክ ስናነሳ ወደ ውሃው የሚሄዱት ሰዎች የሚድኑት ማለት ነው መንፈሰ ጠንካራ ሳይሆኑ በሥጋ ብርቱዎች የሆኑ ሰዎች ቀድመው ወደ ውሃው ይሄዱ ነበር፣ ይፈወሳሉ። ብርቱዎች የሆኑ ሰዎች አማኞች ሳይሆኑ የቀደሙ ይፈወሰው ነበር ይላል። የሰማችሁ ነው። አማኞች መንፈሰ ጠንካራ የሆኑ ሰዎች አልዳኑም። ጉልበት ያላቸው ሰዎች ተንቀሳቅሰው ተራምደው መሄድ የሚችሉ ሰዎች ናቸው እየተፈወሱ የነበረው። ታዲያ ወደ አዲስ ኪዳን ስንመጣ ደግሞ ይገርማችኋል፣ በጣም የሚገርም ድንቅ ሐሳብ አለ። በአዲስ ኪዳን ግን ተራምዶ በመሄድ አይደለም፣ ቀድሞ በመሄድ አይደለም፣ ወደ ውሃው ተራምዶ ገስግሶ በመሄድ አይደለም የሚፈወሰው የሰው ልጅ በእምነት ነው የሚፈወሰው። የአዲስ ኪዳን ፍጻሜ ግን በእምነት ነው። እነዚያ ግን በጉልበት ይሽቀዳደሙ ነበረ። መንፈሰ ጠንካራዎች ሳይሆኑ ጉልበተ ጠንካራዎች ቀድሞ ይሄዱ ነበረ። ታዲያ ግን መጻጉዕ ከዚያ ሁሉ ሰው መካከል 38 ዓመት በየሳምንቱ አንዳንድ ቀን እግዚአብሔር ድንቅ ስራን ይሰራ ነበረ።
ለያውም ታሪኩ የሚገርም ታሪክ ነውና በብሉይ ኪዳን እግዚአብሔር ታምር ይደረግ ስለነበረ ይሄን በየሳምንቱ ይሄን ታምር ሲያደርግ የነበረው በአባቶቻችን ይደረግ የነበረው ድንቅ ታምር በእኛ ተቋረጠ እንዳይሉ እግዚአብሔር በየሳምንቱ አንዳንድ ቀን ቅዳሜ ቀን ፈውስንና ድንቅ ስራን ያከናውን ነበር ይላል። አንዳንድ ቀን ቅዳሜ ቀን ፈውስንና ድንቅ ስራ ያ ቀድሞ ሲደረግ የነበረው ታምር ተቋርጧል ብለው ተስፋ በመቁረጥ እንዳይኖሩ ማለት ያ ቀድሞ ሲደረግ ታዲያ ግን እንደነገርኳችሁ መንፈሰ ጠንካራ የሆኑ ሰዎች ሳይሆኑ ጉልበተ ጠንካራ የሆኑ ቀድመው ሄዳሉ፣ ይፈወሳሉ። አማኞች ሳይሆኑ የቀደሙ ሰዎች ቀድመው ይፈወሳሉ ማለት ነው። የብሉይ ኪዳኑ ሕግ ይሄ ነው። የሐዲስ ኪዳን ሕግ ግን ምንድነው ካላችሁ የብሉይ ኪዳኑ በመቅደም ሳይሆን በማመን ነው። መሰረተ ሐሳቡን እዚህ ላይ ያቆማለሁ። እኔም ምናልባት አባታችንን የሚያስተላልፉት መልእክት አለ ይመስለኛል። ስለ መጻጉዕ ታሪክ እንዳናወራ ጊዜ ስለሚገድበን ማለት ነው። ይቆየን። መጻጉዕ ታሪክ እንዳናወራ ጊዜ ስለሚገድበን ማለት ነው። ይቆየን።